መንግስት ምን እያደረገ ማርኬቱን ስቴብላይዝድ ለማድረግ ምን እያደረገ ነው ብለን ስናስብ ወደ 120 ቢሊዮን አካባቢ ነው ሬዚሊየንስ ፓኬጅ የለገው 5 ፒለር በሚባል ሬዚሊየንስ ፓኬጅ ይፈልጋል። ግንባታ ላይ ያለ ቤት በፊት ግንባታ ላይ ላለ ቤት ሞርጌጅ መውሰድ ፈልጋለሁ ስትለው ባንክ ኢንተርቴን አያደርግም። አሁን ግን ፍሮም ፈርስት ዴይ ኢን ወርልድ ሞርጌጅ ፕሪ አፕሩቫልን ትወስዳለህ። ላስት 2 months ኦልሞስት ወደ 30 ምናምን ሚሊዮን አካባቢ ነው የሸጥ ነው። ብዙዎቻችሁ እኛን የምታውቁን ከሆነ ምንድነው ሁሌም ከቁጥር ጋር ነው የኛ ሰው ኤክስክሉሲቭሊ ለቱኤፍ ብቻ ሌላ ሪል ስቴት ካምፓኒ ጋር ሄዳችሁ ላታገኙት የምትችሉትን ኦፈራል። ኢቨን እንደዚህ አይነት አንሰርቴን በሆነ ጊዜ ውስጥ እንደዚህ አይነት አንስቴብል በሆነ ወቅት ላይ ገቨርንመንት ኢዝ ዱይንግ ዲስ። እንዴት ናችሁ? እስኪ ዛሬ ሁለት ነገር ብቻ ነው የምናገረው። አንደኛ ከረንትሊ ያሉ የሪል ስቴት ፕሮዳክቶችን ፕላስ ደግሞ ገቨርንመንት ማርኬቱን ስቴብላይዝድ ወይ ለመቆጣጠር እያደረገ ያላቸው ወይ እያመጣቸው ያለው አዳዲስ ህጎች አሉ። ስፔሻሊ ከሞርጌጅ ጋር የተያያዙ ነገሮች። እነዚህ ሁለቱ ነገሮች ላውራ። ብዙ ጥያቄ እኔም ፐርሰናሊ የተደረሰኝ አለ፣ ልጆች ጋርም የመጣ አለ። ምንድን ነው የሚለው ለምን የሪል ስቴት ፕሮዳክቶችን ፕሮሞት አታደርጉ? ለምሳሌ ይሄ ቪላ አለ፣ ይሄ አፓርትመንት አለ፣ ይሄ ነገር አለ፣ እዚህ ቦታ ላይ ግዙ ለምን አትሉም? አንድ እሱ። ሁለተኛ ሮድ ሾው ፕላን ነበራችሁ፣ ሮድ ሾው ለምን አላረጋችሁ የሚል ጥያቄ ነው ያለው። እሱን ጥያቄ ልመልስላችሁ። ኦኬ ሜን ሪዝን ትልቁ ምክንያት ፕሮዳክትን ፕሮሞት የማናደርግበት ምክንያት ምንድን ነው? እስፔሻሊ አሁን የራሳችን ግለሰብ ክላይንቶች አሉ እና ፕሮሞት ሳናደርግ ግን ማርኬት ላይ ዊ አር ሎኪንግ ፎር ቤስት ዲል። ቤስት ዲል ሲባል ሪል ስቴት ዲቨሎፐሮች ማርኬቱ ኮምፕሊትሊ ኮምፒቴሽን ሆኗል። ኦኬ ኤቭሪዋን ኢዝ ካሚንግ አፕ ወዝ ኦፈር 4% ኤልዲ ኦቨር፣ ይሄ ለገቨርንመንቱ የሚከፍለውን 4% ዌቭ የሚያደርጋለ፣ ፔመንት ፕላት ፍሌክሲብል የሚያደርጋለ። ቱ ሰም ኤክስቴንት ደግሞ ፕራይስ ላይም ፍሌክሲብል እየሆኑ ያሉ ድርጅቶች አሉ። ኤክሴፕት ገቨርንመንት ባክድ የሆኑ ሪል ስቴት ዲቨሎፐሮች ውጭ ማለት ነው። ኖርማሊ እንደዚህ አይነት ኢንኳይሪ ሲመጣልን ጋዝ ዛሬ ያለው ፕራይስ እና ነገ ያለው ፕራይስ፣ ዛሬ ያለው ኦፈር እና ነገ ያለው ኦፈር ሬጉላሪ ብዙ የሚሸጥ ሪል ስቴት ብሮከር ለብሮከር የሚሰጥ ዲስካውንት እና ለሌላ ካምፓኒ የሚሰጥ ዲስካውንት በጣም ይለያል። ለምሳሌ አሁን አንድ ሪል ስቴት ካምፓኒ ጋር በጣም እየሰራ ነው። ላስት 2 months ኦልሞስት ወደ 30 ምናምን ሚሊዮን አካባቢ ነው የሸጥ ነው። ኤክስክሉሲቭሊ ለቱኤፍ ብቻ ሌላ ሪል ስቴት ካምፓኒ ጋር ሄዳችሁ ላታገኙት የምትችሉትን ኦፈራል እኛ ጋር ብቻ ያለ ማለት ነው። እኛ ጋር የሚሆንበት ምክንያት ምንድን ነው? ኦኬ ፐርሰናሊ አይ ሃቭ ወርክ ሃርድ ይሄንን ቤስት ፕራይስ ቤስት ዲል ጀነሬት ለማድረግ ኢቨን ፐብሊክ ላይ ያልወጣ ዲል ነው። ኢዝ ዋን ኦፍ ቤስት ዲል ብዬ ነው የማስበው። ኢቨን በደንብም አሁንም እየሰራሁበት ያለው ዲል ነው። ግን ፐብሊክሊ ላይ ይሄንን ፕሮጀክት ስዙ፣ ይሄንን ፕሮጀክት ግዙ፣ ይሄንን አርጉ ብለን ፕሮሞት ማናረግበት ምክንያት ምንድን ነው? አብዛኞቹ we need to make sure that ማርኬት ላይ አለ የሚባለው ዲል it should be good። ለምሳሌ ፕሮጀክት ዋይስ yes ፕሮጀክት ዋይስ ብዙ የምንሰራቸው ፕሮጀክቶች ሊኖሩ ይችላሉ። ይሄ ፕሮጀክት ታሪፍ ነው፣ ይሄ ፕሮጀክት ታሪፍ ነው፣ ይሄ ፕሮጀክት ታሪፍ ነው። ብዙዎቻችሁ እኛን የምታውቁን ከሆነ ምንድነው ሁሌም ከቁጥር ጋር ነው የኛ ስራ። ኦኬ ገዛ፣ ኢንትሪ ታይም ላይ ምን ያህል ገዛ፣ what is the advantage he take፣ ኤግዚቱ ላይ ምን ያህል ይገዛል የሚባሉ ካልኩሌሽኑን ነው የምናደርገው። ብዙ ጊዜ ፕሮዳክት ኳሊቲ እንዳለ ሆኖ ወይ ዲቨሎፐር ኳሊቲ እንዳለ ሆኖ ግን ሜን ፎከስ የምናደርገው ይሄ ኤግዚቱ ላይ ወይ ሰውየው ቤቱን ሸጦ ወይ ሲያከራየው የሚያገኛቸውን ጥቅሞች ላይ ነው ብዙ ጊዜ ፎከስ አድርገን የምንሰራው። የስ ማርኬቱ ላይ there is no any doubt there are a lot of products okay but ምንድነው ፕሮዳክቱን እናስተዋውቃለን ግን እነዛ የምናስተዋውቃቸው ፕሮዳክቶች okay we don't feel that those are the best deal in the market። ለዛ ነው ፕሮዳክት ላይ ብዙ ጊዜ ፍሪዝ የምናደርገው ወይ ምንም ፕሮሞት የማናደርገው። ያለፉትን ከጦርነቱ ከጀመረ ጀምሮ ቲክቶኮቻችን ላይ ብትገቡ የምታገኟቸው ኢንፎርማቲቭ እናንተን ሊያሳውቁ እናንተን ሊያስተምሩ ለእናንተ ጥንቃቄ ሊሰጡ የሚችሉ ቪዲዮዎችን ብቻ ነው እየሰራን ያለ ነው። ምክንያቱም በእንደዚህ አይነት ኮንዲሽን ላይ we will not ask you to buy okay የኛ ስራ ምንድን ነው? አድቫንቴጅ ካለ አድቫንቴጅ ውሰዱ ወይ አድቫንቴጅ ሊኖር ይችላል ፈልጉ አድቫንቴጅ ነው የምንላችሁ። ወይ ደግሞ ፕሮፐርቲ የሆነ የምታደርጉ ሰዎች ደግሞ ፕሪኮሽን ወይ ቅድመ ጥንቃቄ ማድረግ አለባችሁ የሚባሉ ቪዲዮዎችን ነው ስንሰራ የነበረው። ሶ ፕሮዳክት ቪዲዮ የማንሰራው ለዛ ነው። ፕሮዳክት ቪዲዮ እንሰራለን መቼ? when everything is settled okay when we know that the market is recovering okay ዛሬ ላይ አንድ ከስተመር መጥቶ ፋሪስ ቤት መግዛት ፈልጋለሁ ቢለኝ ፒች ማድረግለት ፕሮዳክት ከዛሬ ነገ ኮምፕሊትሊ ይለያያል። ሁለተኛው መንግስት ምን እያደረገ ማርኬቱን ስቴብላይዝድ ለማድረግ ምን እያደረገ ነው ብለን ስናስብ ስፔሻሊ ከፋይናንሻል ሴክተሩ ጋር ሊኩዲቲ ኢሹ እንዳይኖር ሪል ስቴት ፕሮጀክቶችም በክፍያ ምክንያት ዲሌይ እንዳይኑ ሊኩዲቲውን ኢንክሪዝ አድርጓል። ኦልሞስት ወደ 120 ቢሊዮን አካባቢ ነው
ሬዚሊየንስ ፓኬጅ የለገበ 5 ፒለር በሚባል ሬዚሊየንስ ፓኬጅ የፈለገ ኦቨርኦል የዚህ ጥቅሙ ምንድነው? ሊኩዲቲ ካሽ ማርኬቱ ላይ ያለው ካሽ በምንም ሁኔታ እንዳይጠፋ ተብሎ ስለሚታሰብ ነው። ኮንስትራክሽን አይቆምም። ኦኬ ሊኩዲቲ ያለበት ሪል ካምፓኒዎች የሚሆኑ ሌሎችም ኢንዱስትሪ ላይ ያሉ ሰዎች they will get the support። ይሄ የሆነበት ምክንያት ምንድነው ማለት ነው? ኢቨን እንደዚህ አይነት አንሰርቴን በሆነ ጊዜ ውስጥ እንደዚህ አይነት አንስቴብል በሆነ ወቅት ላይ ገቨርንመንት ኢዝ ዱይንግ ዲስ ማርኬቱን ስቴቢላይዝ ለማድረግ። ሌላኛውስ ሞርጌጅ። ለምሳሌ ሞርጌጅ ከረንትሊ አፕሩቫል ሬቱ ስላይትሊ ጨምሯል። ፈርስት ዋን። ሰከንድ ዋን ደግሞ ፍሌክሲቢሊቲም አለ። ፕላስ ሰርድ ዋን ከዚህ በፊት አይተን የማናውቃቸው ኦፍ ፕላን ሞርጌጅ መወሰድ አለበት። ለምሳሌ አሁን ግንባታ ላይ ያለ ቤት በፊት ግንባታ ላይ ላለ ቤት ሞርጌጅ መውሰድ ፈልጋለሁ ስትለው ባንክ ኢንተርቴን አያደርግም። አሁን ግን ፍሮም ፈርስት ዴይ ኢንዋርድ ሞርጌጅ ፕሪ አፕሩቫልን ትወስዳለህ እንዳለ ነዋሪ ከሆንክ ከ20/80 ነው ኤልቲቪ የሚሆነው። ነዋሪ ካልሆንክ ነን ሬዚደንስ ከሆንክ ደግሞ 50/50 ነው። ኢቭን ጎልደን ቪዛ ኖሯችሁ ቢዝነስ ባይኖራችሁ እንደ ነን ሬዚደንስ ኮንሲደር ተደርጋችሁ 50/50 ሎን። ቤቱን ከመግዛታችሁ በፊት ፋይናላይዝ ከማድረጋችሁ በፊት ኢሚዲየትሊ ፕሪ አፕሩቫሉ መውሰድ ትችላላችሁ። ያ ማለት ምንድን ነው? ከ3 ዓመት ከ4 ዓመት ለሚያልቅ ቤት ዛሬ ላይ ከባንክ ፕሪ አፕሩቫሉን ትወስዳለህ። በፊት አልነበረም ይሄ ምን ያደርጋል መሰላችሁ? በፊት አሁን ሰው የሆነ ሪል ስቴት ፕሮጀክት ሲገዛ ከገዛ በኋላ ሃንድ ኦቨር ወይ ቢልዲንግ ኮምፕሊሽን ሰርቲፊኬት ሪሊዝ ከሆነ በኋላ ቢልዲንግ ኮምፕሊሽን ሰርቲፊኬት ማለት ምንድነው? ህንፃው ተገንብቷል፣ አልቋል፣ ከዚህ በኋላ ለጥቅም መዋል ይችላል ሲባል የሚወጣ ሰርቲፊኬት ነው። ከዱባይ ላይ እንደሚወጣ ሰርቲፊኬት ነው። ያ ሰርቲፊኬት ካልወጣ በስተቀር ባንክ ኢንተርቴን አያደርጋችሁ ነበር። አሁን ግን ፍሮም ፈርስት ዴይ ኦንዋርድ ኢንተርቴን ያደርጋቸዋል። ያ ማለት ምንድነው? እኔ ለምሳሌ የ1 ሚሊዮን ድርሃም ቤት መግዛት የምፈልግ ከሆነ ዛሬውኑ ባንክ ሄጄ ባንክ ዶክሜንቶችን አስገብቼ ባንክ ፕሪ አፕሩቫሉ ይሰጠኛል። ኦኬ ፋሪስ ፋይናንሻል ስታተስን አይተሃል? ኦኬ ሪስክ አሰስመንቱን ሰርተናል። ዊል ፋይናንስ ዩ ዲስ ዋን። ለምሳሌ 20/80 ፋይናንስ እናደርጋለን ወይ 70/30 ፋይናንስ እናደርጋለን ሲሉ ማይ ጆብ ኢዝ ዋት 30%ን ብቻ ማኔጅ ማድረግ ነው within a given period of time based on the developer payment plan schedule ማለት ነው። ከዛ ልክ ምን ይሆናል? እኔ 30%ን ፋይናንስ አደርጋለሁ፣ 70% ኦልሬዲ ከመጀመሪያውም ስገባ ፕሩፍ ስለተደረገልኝ ኢትስ ደን ማለት ነው። ከዚህ በፊት የሌለ ነገር ማለት ነው። ይሄ ምን ያደርጋል? ተጨማሪ አዲሽናል ባየር ማርኬት ላይ እንዲመጣ ያደርጋል። ኦኬ ሶ ሞርጌጁን እንደዚህ ተደርጓል። ብዙ ገቨርንመንት ፊ ፔመንት ፍሌክሲቢሊቲ ላይ በጣም ለምሳሌ ላይሰንስ ሪኒዋል ቱ ሰም ኤክስተንት በጣም ነው ዲስካውንት የተደረገው። ሀልትን ማድረግ ትችላላችሁ። የሆነ ክፍያችሁን ኦን ሆልድ ይሆናል፣ ወደፊት የምትከፍሉት ይሆናል። ሶ ገቨርንመንት ኢዝ ዱዊንግ አ ሎት ኦፍ ቲንግስ ቱ ኮንትሮል ዘ ማርኬት እና ማርኬቱ ሬዚሊየንት ሆኖ እንዲቆይ ጠንካራ ሆኖ እንዲቆይ እየተደረገ ነው ያለው። ኦኬ ሶ ይሄ ነው። ግን አንድ መዝጊያው ላይ አንድ ነገር ልበላችሁ። ስፔሻሊ ለእኛ ክላይንት ብቻ እየሰጠን ያለውን ፕሮዳክት ፕራይሲንግ ፕሮጀክት ቪዚቢሊቲውን የምትፈልጉ ከሆነ ሪች ሚ አውት እታች ባለው ቁጥር አው ጊቭ ዩ ዲቴል እና ይሄ ፕሮጀክት ግን እንዳያመልጣችሁ።